ፓርት ገደለኝ በቃ እረኛዬ ከላይ ነው እረኛዬ ከላይ ነው ሃሌሉያ ነፍሴ ጠባቂ። ሰላም ጤና ይስጥልኝ የተከበራችሁ የሜሎቪያ የዩቲዩብ ቻናል ተመልካቾች እንዴት አላችሁ? ዛሬ አንድ እንግዳ ላስተዋውቃችሁ ልበልኝ። በሱ ቤት እኔ ጋዜጠኛ ሆንኩኝ ማለት ነው። በራሴ ቤት አንተ ጋዜጠኛ ነገሩ ቤት ነው ያንተ ቤት ነው። አዎ እንግዲህ ታውቃላችሁ እኔ የምሰራውን ታውቃላችሁ። ኦፊሻል ዩሲ የሚል የዩቲዩብ ቻናል አለኝ። እኔም በመዝሙር ሪያክት ነው የማደርገው፣ ወንድሜም ደግሞ በመዝሙር ሪያክት ነው የሚያደርገው። ሁለታችንም አንድ ላይ ኮላብ አደረግን ዛሬ ማለት ነው። አዎ ዛሬ እንግዲህ በኦፊሻል ዩሲ ላይ የምናውቀው በጣም የተወደደ በጣም ድንቅ ልጅ አለ አጠገቤና እሱ እንግዳ ሆኖ በራሴ ቤት መጥቷልና እንደ ጭብጨባ አንዴ አጨብጭቡ ጨበጨቡ እንደ ራሱ ቤት እያደረገ እያሰበ ነው። በጣም ደስ ብሎኛል። ደግሞ ቤትም ነው። አዎ እናሳ በቃ የእሱ ቤት ማለት የኔ ቤት ነው፣ የኔ ቤት ማለት የእሱ ቤት ነው። ኢየሱስ ጌታ ነው። በጣም ደስ ብሎኛል ስላገኘው። ሶሻል ሚዲያ ላይ ደግሞ ብዙም በመዝሙር ሪያክት አልተለመደም። ብዙ ሰው ሪያክት አደረግም በመዝሙር እና አይ ቲንክ በአንተ ነው መሰለኝ የተጀመረው ይመስለኛል። እርግጠኛ አይደለሁም። በእኔ ይጀመር እንግዲህ እናንተ በኮሜንት አሳውቁ። በመዝሙር ሪያክት የተጀመረው በእኔ አይመስለኝም፣ ግን ታስባለህ ከአንተ በፊት ይሰሩ ሲባል ሰምቻለሁ። ግን ደግሞ በአንተ ነው ካላችሁኝ ይሁን፣ በእኔም ሆነ በማንም ዋናው ኢየሱስ መሰበኩ ነው፣ በዝማሬ ኢየሱስ መታየቱ ነውና እሱም ደግሞ ወንድሜ ደግሞ በጣም ደስ ብሎኛል ስላየው። እውነት ወደዚህ ስለተቀላቀልከን የሪያክቱን ዓለም ስለተቀላቀለ በጣም ደስ ብሎኛል። ደግሞ ትላልቅ ስራዎችን እንሰራለን ብዬ አስባለሁ። እግዚአብሔር ያስቀጥለናል። ዛሬ በጣም የምወደው ባይዘዌ የእሱ ቤት ነው። እሺ ይሄ ሰብስክራይብ አድርጉ፣ የእኔ ቤት እንዳይመስላችሁ። እና እንደኔ ቤት ስላየሁት ነው። ታውቃላችሁ በልፍለፋ አልታማም በወሬ አልታማም እንዴ እናሳ። እና ዛሬ በጣም የምወደው በጣም የማከብረው ዛሬ ባንተ ቤትም ጋብዘው በጣም የምንወደው የምናከብረው ዘማሪ ናቲ ጁዋር እረኛዬ በሚል ርዕስ አዲስ መዝሙር እንዳወጣ ይታወቃል። ዛሬ እሱን ሪያክት እናደርግበታለን። እንግዲህ እንዴት ነው? ሬዲ ነው ወይ? እኔ መሀል ላይ ድንገት ነሽጦኝ ልጮህ እችላለሁና ኢየሱስ ጌታ ነው። አብራችሁኝ ትጮሃላችሁ። እሺ ለማንኛውም ዛሬ ፒሲ የለም። እንደ አጋጣሚ ሆኖ የጓደኛችን ቤት ነው ያለ ነው። ፒሲም የለም ምናምን በስልክ ነው። በአንድ ስልክ ተጠቀመዋለህ። እስኪ እንየው አይደል? ሌትስ ጎ እንጀምረው ወደ መዝሙር። እረኛዬ ይሰኛል የመዝሙሩ ርዕስ። በጣም ባይዘዌ ናቲ በጣም ድንቅ የሆነ ዘማሪ ነው። ጌታ በጣም ነው የወደድኩት መዝሙሩን ባይዘዌ እና ሙሉን በምን እንደምታገኙት ባላቅም ግን ታገኙታላችሁ። ኪዳን ሳውንድ ላይ ሙሉን ታገኙታላችሁ። አዎ ኪዳን ሳውንድ ላይ ያው ጀምሯል። ኢየሱስ ጌታ ነው። እዩት በእናታችሁ። ኢየሱስ ጌታ ነው። እንደሌለን በጣም ዋው እረኛ ስለሌለኝ ሚያድነኝ ስለሌለኝ ወደ ሞት ሲሄድ አይቶ አዳነኝ ጌታ ረድቶ አይቶ ዝም አላለኝ አይቶ ዝም አላለኝ አይቶ ዝም አላለኝ ለደናት በጌ ሃሌሉያ። ምን አይነት ማይቲ ግሬስ ነው ያለበት በጌታ
ሆነልኝ ተስፋ ነፍሳችን እኮ ልናጠፋት በጣም ያ አልሄድም እንደሱ ለክብረው ጌታዬን ስሙን ላወድሰው ናቲ ግን ናቸው ሰው በጣም እዚህ በዚህ ላይ ደግሞ የተሳተፉት ሙዚቀኞች ናቸዋል። ሳሚና ሮባ በጣም የተወደዱ ሙዚቀኞች ናቸው። እኔ ፐርሰናሊ በጣም ወዳቸዋለሁ እና በጣም ቤዚስት ሮባ ነው ኪቦርዲስቱ እና ኮርድ ያዘውና ሳሚ ደግሞ ሜሎዲ የሚጫወተው ማለት በጣም የሚገራርሙ ልጆች ናቸው። ባይዘው ቃዲስ ባንዶች አብዛኞቹ አሉ መሰለኝ። ቃዲስ ላይ አሉ። ቃዲስ ላይ አለ ሳሚ ይታወቃልና በጣም ነው የምወደው ባይዘው ሳሚዬና እስኪ ቆይ እንስማ መዝሙሩን። ኦኬ ቤዝ ሌላ ሰው ነው ሮቢ አይደለም። በጌታስ ናቲ ግን የነፍሴ ጠባቂ መልካም እረኛዬ ባዘኔን አውራራልኝ ጌታዬ በጥፋት ጎዳና እግሮቼን መልሶ በምሕረት አቆመኝ ዳግመኛ ፈውሶ ፈውሶ እረኛዬ እረኛዬ ከላይ ነው እረኛዬ ከላይ ነው የነፍሴ ፓርት ገደለኝ በቃ እረኛዬ ከላይ ነው እረኛዬ ከላይ ነው እረኛዬ ከላይ ነው ሃሌሉያ ነፍሴ ጠባቂ ና ሙዚቃ በጣም ከአባቱ ቤት ወጥቶ እንደጠፋው ልጅ ታስታውሳለህ? በራሱ ቀን ከአባቱ ቤት ወጥቶ ድርሻዬን ስጠኝ ብሎ ወጥቶ ከሄደ በኋላ ያ ልጅ መጽሐፍ ላይ ያለው ከዛ በኋላ ሲመለስ አባቱ እንደገና እንደ ልጅ የተቀበለው እንደ ባሪያ እንኳን ሎን ብሎ ያሰበው ልጅ እንደገና እንደ ልጅ እንደገና ኪዳን አድርጎለት እንደገና የተቀበለው እንደገና ራርቶለት ያኮ የእግዚአብሔር ምሳሌ እኮ ነው ያባትና እግዚአብሔር እንደገና እንደሚራራልን የሚያሳይ መዝሙር ነውና በጣም በየትኛውም በደል ውስጥ ብንሆን እግዚአብሔር ለካ የምሕረት አምላክ ነው። እንዲሁም መጽሐፍ ቅዱስ ላይ ሲናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። የእግዚአብሔር ምሕረት ለካ ስለሸፈነ ነው። የኛ ብርታት፣ የኛ ጉልበት፣ የኛ አቅም ሳይሆን የእግዚአብሔር ምሕረት ግን አሸነፈ። ኧረ ኢየሱስ ጌታ ነው ወዳጆች፣ ኢየሱስ ጌታ ነው። ቆይ እንስማው። ልቤ ለምን ወዳጅ ሳበኝ ወደ ክፉ ጌታ አስተግቶ አመፀኛ ሰውን በፍቅረቶ መውደቅ ነፍስሌን ስላለው በደል በልጦ ከኃጢአቴ እሱ መውደድ እረኛዬ ኢየሱስ ስለኔ ራራ ምጣራ ግፍኝ የነፍሴን መከራ እረኛዬ ከላይ ነው እረኛዬ ከላይ ነው እረኛዬ ከላይ ነው የነፍሴ ጠባቂ እረኛዬ ከላይ ነው እረኛዬ ከላይ ነው እረኛዬ ከላይ ነው የነፍሴ ጠባቂ ኢየሱስ ያለ ናቲ ጀዋር ባለበት እኔ ስቀልጽ እንግዲህ ናቲ እኮ በቅላጼ እኮ በጣም ጎበዝ ነው አይደል? የሚገርም ሲጀመር በጣም ይችል ልጅ ነው ናቲ። በዚህ አጋጣሚ እንደምታየው ተስፋ አድርጋለሁና በጣም ታውቃለህ ምን ያክል እንደምወድ ምን ያክል ሪስፔክት እንዳለኝ ለአንተ እግዚአብሔር በቃ ለምድራችን ካስነሳቸው ዘማሪዎች መካከል በረከት አድርጎ ከሰጠን ሰዎች መካከል
አንዱ ስለሆንክ እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁ። በውስጥ ስላስቀመጠው ጸጋ እግዚአብሔርን እጅግ አድርጌ አመሰግናለሁ። አረ ጉሮሮ ላይ ስላስቀመጠው ጸጋ ራሱ ስፔሻል የጉሮሮ ጸጋ ተቀምጦብሃልና በጣም ናቲ፣ በዚህ አጋጣሚ በጣም እንወዳለን፣ በጣም እናከብራለን። እግዚአብሔር አንተ ላይ ያስቀመጠውን ጸጋ አክሰፕት እናደርጋለን። በአንተ ደግሞ ብዙ ተጠቅመናል። ወደፊትም ደግሞ ብዙ እንደምንጠቀም ተስፋ እናደርጋለንና ናቲ በጣም እንወዳለን፣ በጣም እናከብራለን። ቶሎ ቶሎ ደግሞ መዝሙሮችን ስራለን እባክህ ወዳጄ፣ ቶሎ ቶሎ እንደዚህ አይነት መዝሙሮች። እረኛዬ ከላይ ነው፣ እረኛዬ ከላይ ነው፣ እረኛዬ ከላይ ነው፣ የነፍሴ ጠባቂ። በቃ ይኸውልህ እረኛዬ ከላይ ቶሎ ቶሎ ብለህ አሁን እንደዚህ አይነት መዝሙሮችን አውጣለን። በጣም እንወዳለን፣ እናከብራለን። የኔ አባት ውድ የሜሎቪያ ኦፊሻል ዩሲል ነበር። ውድ የሜሎቪያ የዩቲዩብ ቻናል ተከታታዮች እንግዲህ ሰብስክራይብ እንድታደርጉ ይህንን ቻናል እንድታበረታቱ የኔም ፋሚሊዎች ካላችሁ ሰብስክራይብ አድርጉት። ይህንን ወንድማችንን ሰፖርት እናድርገው። በጣም በርታም በለው። ኮሜንት ላይ በርታ የሚል በጣም ኮሜንቶችን እፈልጋለሁ። ወንጌል የሚሰራው አንድ ላይ ነው፣ በህብረት ነው እና ብቻዬን ሆኜ ብቻችንን ሆነን የምናደርገው እንቅስቃሴ ሳይሆን በህብረት ሆነን የምናደርገው እንቅስቃሴ በጣም ወሳኝነት አለውና አንድ ብለን ጀምረናል፣ 2 ብለን እንቀጥላለን፣ 3 ብለን ደግሞ እንጨርሳለን። ነገር በ3 ይጸናል። ለማንኛውም ሰብስክራይብ አድርጉ። በሚቀጥለው ደግሞ አሪፍ ስራዎችን ይዞ ይመጣል። እንገናኛለን ድጋሚ ብዬ አስባለሁ። እግዚአብሔር ድል ይሰጠናል። እንግዲህ እሱ አዳማ ነው፣ እኔ ቢሾፍቱ ነኝ። ከቢሾፍቱ መጥቼ ለአገልግሎት ድንገት ነው የተገናኘው። በጣም ደስ ብሎኛል ስላገኘው። ደግሞ ቅንነቱ እውነት በጣም ቅንነህ። እግዚአብሔርንም በአንተ ላይ አይቻለሁ። እግዚአብሔርን ትፈራለህ፣ እግዚአብሔርን ታከብራለህና ስለአንተ ቅንነት እግዚአብሔርን አመሰግናለሁ። በጣም ምርጥ አቀባበል ነው ያደረጉልኝ። ኢቭን በቃ እራቴን ከፈለልኝ። እና ደግሞ እረኛ የሚል መዝሙር አሰራኝ። በጣም ደስ ብሎኛል። እና ከኋላ ደግሞ ከካሜራው ጀርባ ደግሞ እዛ የተኛ አንድ ወንድም አለ። ወንድማችን እረኛ ይፈልጋል እና እሱ ቤት ነው ያለ ነው። ዳጊ ይባላል፣ ታውቁታላችሁ። ስፖንሰር ያደረኳቸው ነኝ እያለ ነው። እዚህ ላይ ሲሆን ከእንቅልፉ ተነስቷል። እዚህ ላይ ሲሆን አንተ ከእንቅልፍ ተነሳ። እና በጣም የተወደደ ወንድም ነው። እዚህ አዳማ ስመጣ ለአገልግሎት ስመጣ አልሳቀቅም ለማረፍ ምናምንና እግዚአብሔር ይመስገን። ስለእናንተ እግዚአብሔርን አመሰግናለሁ። ስለሰጣችሁኝ አክብሮት፣ ስላሳያችሁኝ ፍቅር፣ ሪስፔክት በጣም እጅግ አድርጌ አመሰግናለሁ። እንግዲህ እንደምታዩት ተመልካቾቻችን ከባድ እንግዳ ነው ዛሬ ያለብንና እንደ ክብደቱ ደግሞ አይደለም፣ እንዳለው ስም አይደለም። በጣም አምብል ነው። በጣም ትሁት የሆነ ሰው ነው። ዮሲ በጣም ወዳለው፣ በጣም አከብረዋለሁ። ይህን እድል ስላገኘው ደግሞ በጣም እድለኛ ነኝ ብዬ አስባለሁና በጣም ወዳለሁ። ደግሞ የሚገርም ዘማሪ ነው። ቲክቶክ እና ዩቲዩብ ላይ ብቻ አይደለም፣ በመድረክ አገልግሎቱ ደግሞ የሚገርም ዘማሪ ነው። አሜን። ለአንድ ናዲው አይቀልስም። እንዴት ሆኖ ግን በጣም የሚገርም ጸጋ ያለበት ልጅ ነውና አክብረን ፋሚሊዎችን አክብረ ወደዚህ ስለመጣ በጣም አመሰግናለሁ። በጣም አከብራለሁ። እንግዲህ ተመልካቾቻችን ከኋላ እየበጠበጠ ነው፣ ፊቸሪንግ እየገባ ነው። እሱን ደግሞ በቀጣይ ቪዲዮ ማንነቱን እናሳያቸዋለን። እሱን ሰምታችኋል ብለን እናስባለን። ቀጣይ ደግሞ በፊት ይገለጣል። በፋሚሊዎች ስም በሜሎቪያ ፋሚሊ ስም በጣም አመሰግናለሁ። በጣም አከብራለሁ። በቀጣይም ደግሞ ሌላ ቪዲዮ ላይ እንደምንገናኝ ተስፋ አደርጋለሁ። ያሰላም ብሏል። ይመቼን ያባል። ቀጥልልኝ፣ በርታልኝ፣ እንዳታውቁ። ወደፊት ከዚህ በኋላ ወደፊት ይመቻችሁ።